pasty, biscuit, kaka, I don't know, whatever you call it. Oh my god, see ጣፍጥ የባሌ እናት የድሬዳዋ ሰው ናትና ይሄን ሰሞን በቃ በጣም ብዙ ነው የምትሰራውና አሰራሩ እንዴት ነው የጠየኩኝና ሞያ ላቁኝ የለ ተካትስ ቀጨም ዘራት ነኝ ስርት አድርጌ በላሁኝ ሲጣፍጥ እቺ ጾም ሳትወጣ ሰርታችሁ መብላት አለባችሁ። አሰራሩን ከላይ ዝም ብዬ ጽፍላችኋለሁ። በጣም ቀላል ነው። ይሄን እንቁላል ያደረኩት ለልጆቼ ነው። ሁለት አይነት ነው የሰራሁት። ለኔና ለባሌም ለብቻ መጨረሻ ላይ ታዩታላችሁ። የጾም ከሆነ የምትሰሩት እንቁላሉን ማውጣት ብቻ ነው የሚጠበቅባችሁ። የተለየ ነገር የለውም። እንደውም ያለ እንቁላል የተሰራው ይጣፍጣል፣ አይገልጸውም። ሲያምር ሲታይ ራሱ ሲያምር እሱ ኤኒዌይስ በእንቁላልም ከፈለጋችሁ ስሩ። ልጆቼ በጣም ነው የበሉት እና ሬሲፒውን ጽፈላችኋለሁኝ። በጣም የሚገርም ብስኩት በቃ እኛ አካባቢ ካካ ነው የሚባለው። አዲስ አበባ ላይ ደግሞ ጮርናቄ ይሉታል። whatever ፓስቲኒ ምናምን it's so yummy ከሽ ነው የሚለው። አሁን በልቼ ኦሬዲ ራበኛ። አይገርማችሁም? ያያችሁ ነው ኤግ እና ኤግ ብዬ ጻፍኩት። ይሄኛው ያለ እንቁላል ነው። ይኸውላችሁ